ብሪንዳኮን ቀድሞ የኢየሱስ ተዋናይ የሆነው ፊልሙን የሰራው 77ኛው ዓመት ዛሬ በእንግሊዝ በሚገኘው በቤተክርስቲያን እያከበረ ይገኛል። ስለ ፊልሙ ስናነሳ 1979 እጅግ በተወዳጅ ሆኖ ፊልሞች የኢየሱስ ፊልም ሲነሳ ይህም ፊልም አብሮ ይነሳል። እንግዲህ ብሪንዳኮን የኢየሱስን ፊልም ገጸ ባህሪ ሆኖ ያሳየ ነው። ምክንያቱም ዘ ክሬዲትስ ኦፍ ዘ ክራይስት በተሰኘው በፊልም አዘጋጅነት የተዘጋጀው ይህ ፊልም በእስራኤል ለ6 ወራት በቀረጻ ተጠናቆ እንግዲህ የኢየሱስ ክርስቶስ ታምራትን በማድረግ በሉቃስ ወንጌል የተመሰረተ ፊልም ሁላችንም ከልጅነት ጀምረን እናውቃለን። ፊልሙ የኢየሱስ ታምራት ጀምሮ መወለድ ጀምሮ እስከ ስቅላት ድረስ የሚያሳይ ትንሣኤ ድረስ የሚያሳይ ብዙ ሐዋርያቶች መስለው በዚህ ላይ ብዙ ነገሮችን ተደርጓል። በሀገራችንም ላይ ከ1983 ጀምሮ ከ9 ቋንቋ በላይ ተተርጉሟል። በዓለማችን ላይ ከ200,000 ቋንቋ በላይ በመተረጎም እንግዲህ ቀዳሚ ያገኘነው የኢየሱስ ፊልም ሆኖ የተወነው ብሪንዳኮን ዛሬ 77ኛ ዓመት እያከበረ ይገኛል። በስካይ ፒተርስ ዳይሬክት የተደረገው ይህ ፊልም እንግዲህ ብዙዎች እናውቃለን። በልጅነት ያየን የክርስቶስ ውለታ እያሰበን የሰመነው ፊልም ነው። በዚህ ፊልም ላይ እጅግ ገጸ ባህሪ ማሳየት የቻለ ነው። ዛሬ ደግሞ 77ኛው ዓመቱን በድምቀት እያከበረ ይገኛል። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። አዲስ መረጃ እንደዚህ እንዲደርሳችሁ ከፈለጋችሁ ፎሎ ማድረጋችሁን እንዳትረሱ። አመሰግናለሁ።